ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንግዲህ ከላይ ተምኔል እንዳያችሁት ምን ልስራ ያልኩበት ቪዲዮ ዛሬ የምንቀጥል ይሆናል። ምክንያቱም እንደምታውቁት ዩቲዩብ ላይ 800 ሰብስክራይበር ደርሰናል። ያም ማለት ወደ 1000 እየተቃረብን ነው። 1000 መግባታችን አንድ ነገር ሆኖ ግን ዋች አወራችን እየሄደልን አይደለም። ማለቴ የእይታ ሰዓቱ እየጨመረልኝ አይደለም። ስለዚህ ይሄ ነገር ደግሞ ምንድነው ችግሩ? ለምንድነው ዋች አወሬ እየጨመረ ያልሆነው ብዬ ሳስበው አንደኛ ምክንያት ሆኖ ያገኘሁት ወች አንደኛ ምክንያት ሆኖ ያገኘሁት የኒች አለመምረጥ ነው። ኒች ማለት አንድ ዩቲዩበር ስለምንድነው የሚሰራው? ዜና ነው? ጌም ነው? ቭሎግ ነው? እንደዚህ የሚባሉ ኒች የሚባል ነገር አለ እና ያንን አለመምረጤ ነው ብዬ አስባለሁ ዋች አወሬ ያልጨመረልኝ። ስለዚህ በዛሬ ቪዲዮአችን ላይ ደግሞ ተምኔሉን እንዳሳየኋችሁ 3 ኒቾችን መርጫለሁ። ከሶስቱ ኒቾች ውስጥ ሁለቱንም ኦር ሶስቱንም ልሰራ እችላለሁ እና ግን በቋሚነት የኔ ተምኮም የሚለው ቻናል ምን ይስራ በሚለው እናንተን መጠየቅ እፈልጋለሁ። እናንተም ምን እንድሰራላችሁ እንደምትፈልጉ በዛውም እናንተ ኮሜንት ላይ እያደረጋችሁ እንድሰራላችሁ የምትፈልገውን ቪዲዮ ትነግሩኛላችሁ ማለት ነው። ስለዚህ 3 ኒች መርጫለሁ። ከሶስቱ ሁለቱን ለመስራት ነው ያቀድኩት ማለት ነው። በዚህኛው ቻናሌ የመጀመሪያው የሚሆነው አንደኛ ላይ ያስቀመጥኩትም የሪአክሽን ቪዲዮዎችን መስራት ነው። እነሱም እንዴት አድርገን ነው የምትሰራው ካላችሁኝ አንዳንድ የጌሚንግ ቪዲዮዎች ላይ ወይም የሴትአፕ የዩቲዩብ ሴትአፕ ምናምን ቪዲዮዎች ላይ ሪአክት ለማድረግ አስቤያለሁ። አንደኛው ይሄ ሲሆን ሁለተኛው ደግሞ የዩቲዩብ ልሰራው ያሰብኩት ነገር ያው እንደ እስከዛሬም እየሰራሁላችሁ ነው በፓርት ከፋፍዬ ኤዲቲንግ ነው። እንግዲህ ያው እንደምታውቁት ተምኔሎቼን እንዳለ የምሰራው በፒክስላብ አፕሊኬሽን ነው። ፒክስላብ አፕሊኬሽንን እኔ እስከማውቀው ድረስ ለእናንተ እያስተማርኩ ነው እና ቲቶሪያል ለመስጠት አስቤያለሁ። በፒክስላብ በፓርት እየከፋፈልኩ ሁለተኛው ይሄ ሲሆን ሶስተኛው ደግሞ ጌሚንግ ቪዲዮዎችን ለመስራት አስቤያለሁ። ጌሚንግ ሲባል ለምሳሌ እኔ የሚመቸኝ የካር ጌም ነው። የተለያዩ ጌሞችን ለእናንተ በጌሚንግ ቪዲዮ መልክ ለማቅረብ አስቤያለሁ። እንግዲህ ከእነዚህ ከሶስቱ ኒቾች እኔ እስካሰብኩት ድረስ በእርግጠኝነት ሁለቶቹን እሰራለሁኝ በዚህ ቻናል ላይ። ምክንያቱም 1000 ገብተናል ግን 1000 ስንገባ ደግሞ ከሰብስክራይበራችን ጋር የተመጣጠነ ዋች አወር ያስፈልገናል። 4000 ዋች አወር ነው የሚያስፈልገን ለሞኔታይዝ። ግን እኛ ያለን በዚህ ሰዓት በ800 ሰብስክራይበር 200 ዋች አወር ነው ያለን። ስለዚህ ዋች አወሬን ለመጨመር ግዴታ ኒች መምረጥ አለብኝ። ምክንያቱም እስከዛሬ ቪዲዮዎች ላይ ዝም ብዬ ነው የምሰራው። ምክንያቱም ለምሳሌ ኤዲቲንግ እለቃለሁ፣ ጌሚንግ እለቃለሁ፣ ኢንተርቴይመንት እለቃለሁኝ፣ አንቦክሲንግ እለቃለሁ። በቃ ቋሚ የሆነ ኒች የለኝም። ግን ይሄን ቪዲዮ የምለቀው አሁን ዛሬ ቅዳሜ ነው። እሁድ ላይ አንድ ቪዲዮ እለቃለሁኝ። ቅዳሜና እሁድ በተከታታይ 2 ቪዲዮ ስለምለቅ የዛሬ ቪዲዮ ምን ልስራ በሚል ነው። የእሁዱን ግን በእርግጠኝነት ከሶስቱ ኒቾች ከጌሚንግ ከሪአክሽን እና ከኤዲቲንጉም ከሶስቱ ሁለቱን መርጬ ለነገ አንድ ቪዲዮ የምሰራላችሁ ይሆናል። እንዲህ እኔን ማገዝ ከፈለጋችሁ በቀላሉ ይሄን ቪዲዮ ላይክ በማድረግ እኔ ሰብስክራይብ ማድረግ ትችላላችሁ። እስከ ነገው ቪዲዮ ይመቻችሁ። ፒስ